ሰላም ሰላም ውዶቼ ዛሬ ደግሞ ሩዝ በዶሮ እንሰራለን። ሽንኩርት እያቁላላው ነው። በቅቤ ነው ያደረኩት። ሽንኩርቱን በረዣዥም ከተፍኩት። ከዛ እንትን አልኩት ማለት ነው። እንደዚህ ሆነ። ከዛ እዚህ ጋር ቃሪያና ቲማቲም በጣም ፈጠን ያለ ነው። ብዙ ሰዓት አይፈጅም። በጣም ለፈጣን። ከዛ እዚህ ጋር ሩዛችንን ጥደናል። ብዙ መብሰል የለበትም ምክንያቱም ያኛው ሩዙ መሃል ላይ ስለሚገባ እዚህ ጋር ነጭ ሽንኩርት ነው። ነጭ ሽንኩርትን በደንብ አድርጋችሁ ሚክስ ታደርጉታላችሁ አብራችሁ። ለማንኛውም ጠፍቻለሁ። ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። እዚጋ ደግሞ ኩዝበራ ነው ጨመርኩት ማለት ነው። እዚጋ ድንች፣ ሄል፣ ቀረፋ፣ ቢስማር አለኝ እንጨምረዋለን። ከዶሮ ጋር ጥፍጥና ይሰጣል። እዚጋ ቅመማት ደግሞ ባህራት አረቢ፣ ካሪ፣ በርበሬ እና ጨው፣ ኩርኩም አለበት እርድ ማለት ነው። ይቅርታ ለድምጼ ትንሽ ጉንፋን ይዞኛል። እዚህ ጋር ደግሞ ትንሽ ቶማት ሰልሳ የተፈጨ ቲማቲም ማለት ነው። እና በደንብ አድርገን እንትን እንለዋለን። ያው ሞክሩት፣ በጣም ትወዱታላችሁ። እዚህ ጋር ዶሮዬን አጣጥቤ ከታትፌያለሁ እና አብራችሁ እንትን ትሉታላችሁ። ብዙ ሰዓት አይፈጅም ምክንያቱም ዶሮዋን በትንሹ ስለቆረጥኩት ብዙ ታይም አይወስድም ማለት ነው። ዶሮአችን እንደዚህ እንትን ብሏል። ሩዛችንም እየበሰለ ነው። ክድን እናደርገውና ብስል ይላል። ከ15 ደቂቃ በኋላ ነው። ከ15 ደቂቃ በኋላ እንከፍተውና ትንሽዬ ውሃ ጣል እናደርግበታለን። ብዙ አይደለም፣ ትንሽ ውሃ እና በደንብ ብስል ታደርገው በኋላ እዚህ ጋር ሩዛችን በስሏል። በጣም ያምራል ፍሬው ማለት ነው። አማሌ ነው። በጣም ምስልም አላደረኩትም። በቃ መካከለኛ ነው ያደረኩት ሩዙ ማለት ነው። እና ውዶቼ አበረታቱኝ፣ ኮሜንት ጻፉልኝ፣ ሼር ለምትወዷቸው ይሄ ጠቃሚ ነው ላላችሁት ሼር አድርጉልኝ። እና በመጀመሪያ ሩዝ ከስር እናደርጋለን። ከዛ ዝጋ ዶሮአችን አለ ቁሊታችን ማለት ነው። የዶሮአችን ቁሊት አለ መሀል እናደርገዋለን። እንደዚህ ማለት እናደርግና ከዛ ሩዛችንን ደግሞ ከላይ እናደርጋለን። ወደቼ በጣም ነው የሚጠመው። በጣም ሞክሩት። እና ሩዛችን እንደዚህ ከላይ እናደርግበታለን። ትወዱታላችሁ ብዬ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉ ፕሊዝ ፕሊዝ። እዚህ ጋር ደግሞ ከራሱ ላይ ያነሳሁት ቅቤ ስለነበረ ከራሱ ላይ ያነሳሁት እንትን ነው የራሱ ቅባቱ ማለት ነው። ቅቤው ነው ከላይ እንዳደርገው ብዬ አንስቼው ነውና በጣም ነው የሚጥመው። መልካም። በቀጣይ